አንድን ስራ ለመስራት የሚገርም አቅም፣ ችሎታ፣ ልምድ ኖሮ ዝግጅት ሲጎለን ምን እናድርግ በሚለው መሰረታዊ ጥያቄ የሚገራርሙ ሐሳቦች እናነሳለን። አብራችሁን ሆነው አንድን ስራ ለመስራት የሚያስችል አቅም፣ ብቃት፣ ችሎታ ኑሮን ያንን ስራ መስራት የሚያስችል ዝግጅት ሲጎለን ምንድን እናድርግ ስንል እንደ መፍትሄ የምናቀርባቸው ሐሳቦች፣ አንደኛው የምንሰራው ስራ ለምንድን እንደምንሰራው ማወቅ፣ መረዳት፣ መገንዘብ መቻል ነው። የምንሰራበትን ስራ ዓላማ ግልጽ ማድረግ መቻል ነው። ለምንድን እንደምንሰራው ከሌድ ከሆነልን ስራውን ለመስራት በቂ ገፊ ምክንያት አገኘን ማለት ነው። ሁለተኛው ያን ስራ ለመስራት ዝግጁ ያላደረገ የአመለካከት ክፍተት ምንድን እንደሆነ መለየት፣ ማወቅ፣ ያንን የአመለካከት ክፍተት ለመቅረፍ፣ ለማስተካከል መስራት መጀመር መቻል ነው። ማይንድ ሴት ኢዝ ኤቭሪቲንግ ፎር አስ። ሶስተኛው ዝግጁነት የምርጫ ጉዳይ እንደሆነ በማሰብ ራስን በማሳመን ዝግጁ መሆንን በመምረጥ ራስን ለስራ ሬዲ ማድረግ መጀመር መቻል ነው። በሕይወታችን ማሳካት፣ መስራት ለምንፈልገው ነገር የሚገርም ችሎታ፣ አቅሙ፣ ልምዱ ኑሮን ዝግጁነት ካነሰን ማድረግ ያለብን ነገር አንደኛው ስራውን ለምንድን እንደምንሰራው በግልጽ በማያሻማ መልኩ ማስቀመጥ መቻል ነው። የስራውን ዓላማ ማወቅ፣ መረዳት፣ መገንዘብ መቻል ነው። ሁለተኛው ያን ስራ ለመስራት ዝግጁ ያላደረገ የአመለካከት ችግራችን ምንድን ነው? ችግሩን መለየት፣ ማወቅ፣ መቅረፍ መቻል አለብን። ሶስተኛው ስለ ስራ ራስን ዝግጁ ማድረግ የምርጫ ጉዳይ ነው። ዝግጁነት የምርጫ ጉዳይ እንደሆነ በማሰብ ራስን በማሳመን ራስን ለስራ ዝግጁ ማድረግን በመምረጥ ሁሌም ራስን ለስራ ሬዲ ማድረግ መቻል አለብን። እንደዚህ አይነት ለህይወት አስፈላጊ የሆኑ ትምህርቶችን ለማግኘት ቻናሉን ሰብስክራይብ፣ ላይክ፣ ሸር ያድርጉ። መልካም ጊዜ ይሁን።